የሁለት ልጆች አባት ነኝ። በጣም ምርጥ ሚስት አለች። ዋው ብዙ ስራ የምትሰራው እንደውም በጣም ብዙውን ስራ የምትሰራው እሷ ነች። የማኔጅመንት ስራውን ባይ ዘ ዌይ ሰዎች ስለ ግብርና ሲያስቡ ገበሬነት ኢትስ ናት አ ካይንድ ኦፍ ስፔሻሊስት መሆን አይደለም። አሁን ለምሳሌ ዶክተር ስትል ዶክተር ነው፣ በቃ ሐኪም ነው፣ ስፔሻሊስት ነው። ገበሬ ግን ጀነራሊስት ነው ይላሉ አሜሪካኖች ሲያወሩ። ጀነራሊስት ማለት ምን ማለት ፈልገው መሰለህ ሰይፍሻ? ትራክተሮች ጋር ስትሄድ ኦፕሬተር ነህ፣ ሲበላሽብህ መካኒክ ነህ፣ አግሮኖሚስት ነህ። ስለ መሬትህ የምታጠና አግሮኖሚስት ነው መሆን መቻል ያለብህ። ስለ ከብቶች ኒውትሪሽን የምታጠና ሰው መሆን መቻል አለብህ። ሂሳብ መስራት አለብህ። አካውንታንት መሆን መቻል አለብህ። ፋርምህን ማኔጅ ማድረግ መቻል አለብህ። ከመንግስት ጋር ያሉህን ነገሮች ማኔጅ ይሄ ሁሉ ፕሮፌሽን በአንድነት ተሰብስቦ አንድ ቦታ ላይ ያለበት ነው እና ገበሬ ስትሆን በተለየ ሁኔታ ሁሉንም ነገር በእያንዳንዱ ነገር ላይ ትንሽ እውቀት ያስፈልጋል፣ በደንብ ያስፈልጋል እና አለበለዛ ለዛ አሁን ለትንሽ